ዛሬ ስለ ተካሺ 69 ነው የምናወራው። የ69 ታሪክ ፈታ ዘና ነው የምትሉበት፣ ምክንያቱም እብድ የሆነ ሰውዬ ነው የሚያደርጋቸው ነገሮች እንዳለ አረ ምነካው ምን ሆኖ ነው ይሄ ጤነኛ አይደለም እንዴ ነው የምትሉት ማለት ነው። ታሪኩንም ከመጀመሪያ እንጀምረው። 2017 ነበር ጊዜው፣ እድሜውም 21 ነበር። ቁጭ ባለበትም የሆነ ነገር አሰበ። ዘፈን ብዘፈን ከትክክለኛ ጋንግስተሮች ጋር አሪፍ ይሆናል ብሎ አሰበ። ጋንግስተር ማለት እንደሆነ ከዚህ በፊት ነግሬያቸዋለሁ። ወረወላ ሌቦች ምናምን መሳሪያ ያላቸው ሽፍታዎች በሏቸው ብያቸዋለሁ። ከተማ ውስጥ ያሉ እሱ አይነት ዱርዮች ጋር ዘፈን በዘፈን አሪፍ ይሆንልኛል ብሎ አሰበ 2017 ላይ። ይህም ነገር ግን በሀሳብ ብቻ አልቀረም፣ ቀጥታ ወደ ስራ ገባ። ሄዶም ከትክክለኛ ጋንግስተሮች ጋር ክሊፕ ቀረጸ የሙዚቃ እና እዛ ክሊፕ ላይ የነበሩ ሰዎች እንዳለ ትክክለኛ ጋንግስተሮች ነበሩ። ናይን ትሬድ ነበር የሚባለው ይሄ ጋንግስተር ግሩፕ። ስራውንም ታዲያ ከጨረሰ በኋላ ይህንን ቪዲዮ ዩቲዩብ ላይ ለቋል። ዩቲዩብ ላይ ይተኮሳል፣ ብዙ ሰው ያይለታል። ይህ ደግሞ ለሱ ትልቅ እውቅናን ሰጠው። የሚፈልገውም ይሄን ነበረ፣ ተሳካለት። በነገሮች ላይ ተካሺ 69 በጣም ትኩረት ሳቢ ሰውን ትኩረት ለመሳብ ማያደርገው ነገር የለም የሰውን ትኩረት። ቀጣይም አሰበ ለምን ይሄን ነገር ድጋሚ አልሰራውም ማለት። ሁለተኛ ክሊፑንም ሲሰራው ትክክለኛ ቪዲዮ ይሄን ይመስላል። እዚህ ጋር የምታያቸው እንዳለ ሪል ጋንግስተር ናቸው። ይሄም ክሊፑ በነገራችን ላይ በደንብ ነበር የታየለት፣ በጣም እውቅናን አሰጠው። አሁን ታዲያ ገባው ዘፈኔ ውስጥ ጋንግስተሮችን ካስገባው ያብድልኛል ብሎ ማሰብ ጀመረ። በዛ ላይ ደግሞ እሱ ተጠቀመባቸው እንዳይባል እኔ ራሴ ጋንግስተር ነኝ፣ እኔ ራሱ አባል ነኝ ምናምን እያለ ኢንተርቪው ላይ ያወራል ማለት። በቃ አይሰማችሁም። አሁን ኦልሬዲ ብር ማግኛው መንገድም ስለሆነ እንዲህ እስከ ውስጥ እያለ ነው የሚታዩት ማለት ነው። በቃ ራሱን እንደ አደገኛ ጋንግስተር ነው የሚያየው። ይሄን ብቻ አይደለም የሚለው ደግሞ ሁሉም ቪዲዮ ሲሰራ በቃ ያለውን ብር ምናምን ካሹን ተሸክመው ምናምን ነው የምታዩት። ልክ እዚህ ጋር እንደምታዩት ቪዲዮ ማለት ነው። በቃ ሁሌ አክት ማድረግ ትወዳለች፣ ያላትን ነገር ማሳየት ምናምን። ኢቨን እዚህ ጋር ራሱ አንገቱ ላይ ያረገው ቼን ግማሽ ሚሊዮን ዶላር የሚያወጣ ቼን ያረኩት እዩት እያለ ያሳያችኋል ማለት ነው። አንገቱ ላይ ያረገው በቃ ፍሌክስ ነው የምታደርገው፣ ዘና ነው የምትልባችሁ እየመጣች ማለት ነው። ግን ችግሩ ሰዎች እዚህ ጋንግስተር ላይ እየተጠቀመባቸው ነው። ምንም እሱ ጋንግስተር አይደለም ምናምን የሚለው ነገር መነሳት ተጀመረ። በዚህ ሰዓት እሱ ራሱን ፕሩፍ ማድረግ ፈለገ። እኔ ጋንግስተር ነኝ ምናምን የሚለውን ነገር ማለት ነው። ለማስረዳትም ብዙ እርምጃዎችን መራመድ ጀመረ። እነሱ ብር መደገፍ ጀመረ። አደንዛዦች ምናምን ይሸጣሉ፣ ለሱ የሚያስፈልገውን ነገር ማገዝ ጀመረ። መሳሪያ መግዛት ጀመረ ባገኘው ብር ምናምን። ይህን ጋንግስተር ሞቅ ማድረግ ጀመረ። ከሱም ብሶ ደግሞ ጋንግስተር የሚሰሩት እንደነገርኳችሁ ዝርፊያ ምናምን ስለሆነ ይሄ ሁሉ ብር ያለው ሁሉ ጋንግስተር አባል ለመባል የሆነ ቀን ወንድና ሴት ከሆነ ፎቅ ሲወዙ እነሱን ለመዝረፍ ከጋንግስተሮቹ ጋር ይሰበሰባል። ይህን ነገር የሚያደርገው ብራቶ ምናምን አይደለም፣ በቃ ለማሳየት ነው ጋንግስተር አባል እንደሆነ ማለት ነው። ልክ እኚህ ሰዎች ባጠገባቸው ልፍ ሲሉ ይሄዱና ሽጉጥ ድቅን አድርገው እነሱን መዝረፍ ይጀምራሉ። ተካሺ 69 ደግሞ መኪና ውስጥ ሆኖ ይሄን ነገር ይቀርጻል። ላይክ አብሯቸው እንደሆነ ለማሳየት ጋንግስተር ነኝ ለማለት፣ አይ እሱ እየተጠቀመባቸው አይደለም እንዲባል ብሎ